እሺ እንደምን ከርማችኋል በድጋሚ ውድ ተመልካቾቼ ሰላም አደራችሁ ወይ ሶሪ አይ ኪፕ ካሚንግ ኦቨር አጌን ኤንድ አጌን መምጣት ስላለብኝ ነው እየመጣው ያለሁትኝ ዛሬ እንግዲህ እንደምታዩት አርስቱ እንግዲህ የቤቲ ችግር እኔ ለም እየደረሰብኝ ነው but it's okay we can do this together እሱን ለማለት ነው ዛሬ የመጣሁትኝ ትላንትና የሰራሁትን ቪዲዮ አይታችሁታል ተመልክታችሁታል እንግዲህ ያ ቪዲዮ እንዲወርድ ኢሜል ደርሶኛል ከዩቲዩብ ኮምፕሌንት ሰው አቅርቧል ፕራይቬሲ ኮምፕሌንት ሰው አቅርቧል ብሎ ዩቲዩብ እንዳወርደው ጠይቆኛል ግን ያ ስለዛ ቪዲዮ ትንሽ እናውራ እንግዲህ ያ ቪዲዮ የሰጠሁት መልስ ምንድነው ኢሜል ለላከልኝ ሰውዬ ነው መልስ አይደለም እንደውም የሰጠው ጥያቄ ነው በትህትና የጠየኩትኝ እንግዲህ ምንም የሚያስቀይም በኔ እንግዲህ የሚያስቀይም ነገር የለም ጥያቄን የጠየኩት እንዲህ አለ የህግ ግድ አለ ወይንም የህግ ግድ የለም ብዬ ጥያቄ ነው የጠየኩትኝ እንጂ የህግ ግድ አለ እንኳን ብዬ አልተናገርኩም እና የርሶን ጥያቄ ነው የጠየኩት እንጂ እኔ ምንም አላልኩትም አይ ዶንት ኖ ለምን ኮምፕሌንት እንደጻፉና ዩቲዩብ እንዲያስነሳው ቪዲዮን በጣም ጥረት እንደጣሩ ይሄን ማሳያ ነው እና እንግዲህ አሁንም የምነግሮት ያ ቪዲዮ just ጥያቄና እህታዊ ምክሬን የገለጽኩት ግን ያ ቪዲዮ ቢነሳ ምን ያው ሌላ ቪዲዮ ደግሞ መስራት አይቀርም ቢዚ ያደረጉኝ ነው ሳያስቡት እኔ በየቀኑ መምጣት አልፈልግም የድሮ ቪዲዮዎችን ቢመለከቱ በሁለት ወር አንዴ በሶስት ወር አንዴ ነው የምመጣውና እንግዲህ አሁን በየቀኑ መምጣት ካለብኝም ቪዲዮ ለመስራት እርሶ ባወረዱ ቁጥር እኔ መምጣት ስለማይቀር ያው እኔ ምንም ላመንኩበት ነገር ምንም የሚያቆመኝ ነገር የለም እንግዲህ ጥሩ ሰው አላገኙም ተስፋ የሚቆርጥ ሰው አላገኙምና በዚያ አጋጣሚ ቪዲዮ ምንም ችግር እንደሌለበት ልነግሮት ነው ጥያቄን የጠየኩት እንግዲህ ፕራይቬሲዎት ምናልባት ፎቶ ከሆነ ፎቶዎት እንግዲህ በሚሊየን ቼክ ቢያደርጉ ዩቲዩብን በሙሉ የሞላው የርሶ ቪዲዮ ነውና የርሶ ፎቶ ነውና እኔ ጋር መተው ፕራይቬሲ ፎቶ ካየ ከሆነ አላቅም ጥያቄው ምን እንደሆነ አላቅም ግን እኔ ጥያቄን የጠየኩት አሁንም ጥያቄውን ቢመልሱልኝ በትህትና ጠይቃለሁኝ ቪዲዮ ከተነሳም ያው እኔ ድጋሚ ሌላ ቪዲዮ መስራቴን አልተውም በዚህ አጋጣሚ እና እሱን ለማለት ነው የመጣሁት ሁለተኛ ነገር ደግሞ ያው የቤቲ ችግር እኔ ላይ ደረሰብኝ የምለው ምንድነው እንግዲህ ያው ቤቲ የምትለው ይከታተሉኛል ነው የምትለው ሊያጠቁኝ ይሞክራሉ ነው የምትለው ያው እንግዲህ you know እንግዲህ የኔ ቪዲዮ እንግዲህ አንድ ቀን እንኳን ዩቲዩብ ኦንላይን ላይ ማደር አልቻለምና እንግዲህ ቤቲን ደግሞ የኔ ቪዲዮ አንድ ቀን ማደር ካቃተው ቤቲን ደግሞ እንዴት አድርገው እንደሚያሳድዷትና እንደሚከታተሏት በዚህ ማሳያ ነው ገብቷችኋል እሷ እኛ ነይ እርዳታ እንስጥሽ እርዳታ ተቀበይ እያልን ስንጠይቃት ለምሳሌ እኔ ቤት ኑሪ ወይ አንድ ሰው መጥቶ ቤት ተከራይቶ ቢያስቀምጣት እንግዲህ የኔ ቪዲዮ ዩቲዩብ ላይ ማደር ካልቻለ ቤቲ እንዴት ነው የሆነ ሰው ቤት ገብታ ወይንም ተከራይታ መኖር የምትችለው ልጠይቃችሁ እንደማይከታተሏት በምን አወቃችሁ ይሄ ማሳያ ነው አልኳችሁ ይሄ ቪዲዮ እንኳን አንድ ቀን ዩቲዩብ ላይ ማደር አልቻለም ስለዚህ ቤቲ ደግሞ ቤት ተከራይታ ወይንም ሰው አስጠግቷት ብትኖር እነዚህ ሰዎች እንደሚከታተሏት ይህ ማሳያ ነው ስለዚህ ቤቲ ለምን እርዳታ አልተቀበለችም እያላችሁ አትጨቅጭቋት ወይንም ለምን ጎዳና ላይ ወጣች እያላችሁ አትጨቅጭቋት ምክንያቱም security ጎዳና ሁሌም ሰው አለ ሁሌም መብራት አለ ሁሌም ፖሊስ አለ ወይንም ደግሞ አስሬ ልትቀያይሩት ትችላላችሁ ግን እቤት ተከራይታ ብትቀመጥ I think security ችግር እንዳለባት አሁን ነው የተረዳሁት ምክንያቱም የኔ ቪዲዮ እንኳን አንድ ቀን ዩቲዩብ ላይ ማደር አልቻለም ስለዚህ እሷ እርዳታችንን ለምን አልተቀበለችም የምትሉት በዚህ ምክንያት ነው ምክንያቱም በጣም እነዚህ ሰዎች የሚከታተሉ መተፋፈኛ የሚያሳጡ ናቸው እኔ የምሰራውን ቪዲዮ እየተከታተሉ ለዩቲዩብ እንኳን ሪፖርት ያደርጉ እንኳን ምድር ላይ ኦንላይን ላይ እንኳን ማደር ያቀታል እና በጣም እነዚህ ሰዎች ጫና የሚያሳድሩ ሰው እንዳይናገር ሰው እንዳይኖር የሚያደርጉ ሰዎች ናቸው ስለዚህ ብቸኛ መፍትሄው ምንድነው ህጋዊ የሆነ ፍትህ ማግኘት ነው እሷም ተናግራለች ፍትህ ነው የምትፈልገው እና ቤቲን የምትረዷት ከፈለጋችሁ እዚህ ቤት ግቢ እዚህ ጋር ውጪ እዚህ ጋር እደሪ እዚህ ጋር ጠጭ እዚህ ጋር ብትዩ እንድትሉ አይደለም አንድ ነገር ልጠይቃችሁ there is Abraham Maslow
እንትኑን ፒራሚዱን አምስቱን ፒራሚዱን የምታውቁ ከሆነ ልንገራችሁ። የመጀመሪያው መብላት መጠጣት ነው አይደለ? ቤቲ እየበላች እየጠጣች ነው። ሁለተኛው ግን ሴኩሪቲ ነው። ሴኩሪቲ 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 እናግዝሽ እንርዳሽ እምቢ አለች የምትሉ ሰዎች give her security, give her legal assurance, give her please። ቤቲ የምትፈልገው አሁን ህጋዊ ፍትህ ነው፣ ህጋዊ እርምጃ ነው እንጂ ማደሪያ አይደለም። ምክንያቱም ማደሪያዋ አባይ ማደር ግንድ ይዞ ይዞራል። ማደሪያዋ የሴኩሪቲ ጥያቄ ነው። ስለዚህ ቤቲ ፍትህ ያስፈልጋታል፣ የህግ እርዳታ ያስፈልጋታል። ቤት ተከራይቶ እሷን ማስጠጋትና እንትን ማድረግ ማንም ሰው ይችላል። ቤቲን መርዳት የምትፈልጉ ሰዎች እምቢ አለች እያላችሁ የምታወሩ ሰዎች የሴኩሪቲ ነው። እቺ ልጅ እኔ እንግዲህ ይሄ ቪዲዮ እንኳን ከጀመርኩኝ 10 ቀን እንኳን አልሞላኝም። ስንት ዛቻ፣ ስንት ማስፈራሪያ፣ ስንት ዘለፋ እየቀመስኩ ነው እኔ እንኳን ማለት ነው። እቺ ልጅ ስንት አመት ሙሉ ፍርሃት፣ ማስፈራራት፣ ዛቻ፣ ማፈን እኔ ላይ የደረሰው በጥፍ በሷ ላይ ደርሷል። ስለዚህ ኦልሬዲ ጭንቅላቷ ሴፍ ሆኗል፣ ትራውማታይዝድ ሆናለች፣ ፊር አለ። ስለዚህ ፊሯን ፍርሃቷ የሚወገደው ሰው የምትቀርበው ልትችል የምትችለው በአንድና በአንድ ምክንያት ነው። ሴኩሪቲ 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 ሴኩሪቲ። እኔ ራሴ በደረሰኝ ዘለፋና ማስፈራሪያ ወይንም ዛቻ በተለያዩ ኮሜንቶች በተለያዩ ሰዎች እንኳን የራሴን እርምጃ በትላንትናው ዕለትና በዛሬው ዕለት እምወስደው እና እየወሰድኩት ያለው ሂደት አለ። ስለዚህ ቤቲን ልርዳ የምትሉ ሰዎች is not መብላት መጠጣት ልብስ አይደለም። አንድ ልብስ አመት ይለበሳል፣ አመታት ይለበሳል። that's not her problem። ፕሮብሌሟ ሴኩሪቲ ነው፣ አሹራንስ ነው። እስከዛሬ የደረሰባት ጫና፣ አፈና፣ ግርፊያ፣ ድብደባ፣ ዘለፋ እኔም በትንሹም ቢሆን እየቀመስኩት ነው። እነዚህ ሰዎች ተኝተው አያድሩም። ዩቲዩብን ለማውረድ ጧትና ማታ እየተከታተሉ ሪፖርት እያደረጉ ነው። እሷን ምን ያህል ሊከታተሏት እንደሚችሉ ምን ያህል ሊያጠቋት እንደሚችሉ ደግሞ ተመልከቱ። እኔ በዚህ በዩቲዩብ ነው እንግዲህ ይሄን ሁሉ ችግር የደረሰብኝ። እሷ ላይ ደግሞ ምን ያህል ችግር ሊያደርሱባት እንደሚችሉ እወቁ። ስለዚህ ቤቲን መርዳት የምትፈልጉ ሰዎች እምቢ አለች ከዚህ በኋላ ባትሉ በጣም ደስ ይለኛል። ፕሊዝ 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 ልትረዷት የምትፈልጉ ከሆነ ህጋዊ እርምጃ፣ ህጋዊ ፍትህ። ምክንያቱም እዚህ ሀገር ፍትህ ያለበት አገር ነው። አይኖ ጠበቃ ብዙ ሺህ ብር እንደሚያስፈልግ አውቃለሁ። is not free። nothing is free in America። እንደውም ፍሪ ሲሏችሁ በአማርኛ እንትን ብላችሁ አሁን ፍሪ ምግብ ምናምን እኔ አልቀበልም። ምንም አይነት ፍሪ ቴስት ምናምን አልቀበልም። ምክንያቱም ፍሪ ሲሉኝ በእንግሊዘኛ በአማርኛ ነው የምፈራው። ይሄ ፕሮዳክቱ ምን ውስጥ ቢሆን ነው ፍሪ የሰጡኝ? ምንም ፍሪ የለም እዚህ ሀገር፣ ነፃ የሚባል ነገር የለም። ምናልባት ሰዎች እንግዲህ ገንዘብ እንትን የሚሸመጠጥ ከዛፍ የሚሸመጠጥ ምናምን ሊመስሏቸዋል። ጠበቃ ብዙ ብር ነው የሚፈጃው። እች ልጅ ፍትህ ነው የሚያስፈልጋት። ስለዚህ በፍትህ ወይንም በሴኩሪቲ ወይንም በሌጋል ልትረዷት የምትችሉ ሰዎች ፕሊዝ በዚህ መንገድ እርዷት። ሌላውን እርዳታ ለጊዜው እናቁምላት እና እነዚህ ሰዎች ጧትና ማታ እኔንም በስድብ በዘለፋ በኮሜንት እንዲሁም ለዩቲዩብ ሪፖርት በማድረግ ዩቲዩብ እንኳን አንድ ቀን ማደር አቅቶታል ማለት ነው። ስለዚህ እች ልጅ አንድ ሰው ቢያስጠጋት ወይንም ቤት ብንከራይላት አንድ ቀን እንደማያሳድሯት እርግጠኛ ሆኜ ነው የምነግራችሁ። ስለዚህ ቤቲ የሴኩሪቲ የሌጋል የህግ ጥበቃ የህግ ከለላ እንዲሁም ደግሞ ጭንቅላቷ ላይ እኔ ላይ እንኳን ኢንፍሉዌንስ ለማድረግ ሞክረዋል። እሷ ላይ ጭንቅላቷ ላይ ብዙ የሰሩት ነገር ስላለ ያ ነው ፍርሃቷና ሴኩሪቲ ነው የሚያስፈልጋት። ፕሊስ በዚህ መልኩ እርዷት። ለዛ ነው እንትን እምላችሁ እና የሚገርማችሁ ደግሞ አንድ ሁለት ሰዎች አይደሉም። በዚህ አጋጣሚ ስለ ኢትዮጵያ ትንሽ ላውራ። ኢትዮጵያ የስራ አጥ ብዛት አለ፣ ችግር አለ፣ ሁሉ ነገር ችግር አለ እና አንድ ሰፈር ሲሚንቶ ምናምን አሸዋ ሲመጣ በግሩፕ ተደራቸው እኛንን የምናወርደው የሚሉት አሉ አይደል? እነሱ ከችግር የተነሳ ስራ ከማጣት የተነሳ ነው። እነዚህ ግን የተደራጁት ምንድነው የኔን ዩቲዩብ ልክ እንዳሸዋና እንደ ሲሚንቶ እናወርደዋለን እያሉ ነው። እና ይሄን የኔ ቪዲዮ ሲሚንቶ ነው አሸዋ ነው እንደዚህ በግሩፕ ተደራጅታችሁ እናወርደዋለን የምትሉት ነገር አልገባኝም። እና ቢወርድም እኔ ሌላ ቪዲዮ ሰራለሁኝ። you can't stop me። ሌላ ደግሞ
ግለሰቦቹን ስማቸውን ሁሉ ሚሞራይዝ ማድረግ እሷንም በራሷ ቻናል ይሄዱ የሚሰድቧት ሰዎች ላይ ኤርሚያስ ካሳ ወርቁ ሄለን ካሳ ምናምን አውቃችኋለሁ ሁላችሁን። አሁንማ ለምዘምቸ ዘመድ ሁሉ ኤርሚያስ የሚባለውን ኤርሚ እያልኩ ነው የምጠራው። ሁላችሁንም አውቃችኋለሁ። አሁን ደግሞ አዲስ ዩቲዩበር ጀምራለች። ፕሊዝ ይሄንን አጣሩና ንገሩኝ። ቅድስት ተሰማ የምትባልም እየሰደበችኝ ነው፣ ዩቲዩበር ናት፣ እየሰደበችኝ ነው። ፕሊዝ ፋይንድ አውት እና ንገሩኝ። እኔ ጊዜ የለኝም። ባይዘወይ እነዚህ እናንተ ሪፖርት የምታደርጉኝን የምትሰድቡኝን ከፈለኩኝ እኔ ብዙ አይቲ ዌብሳይት ዴቨሎፐር ሴኩሪቲ ምናምን ማውቃቸው ሰዎች አሉ። ማን እንደሆናችሁ ማጣራት እችላለሁ። ግን ለእናንተ አይ ዱ ኖት ኬር አይ ዶንት ጊቭ ኤኒቲንግ። መጥፎ ቃል መጠናገር እንትን ለእናንተ ለእኔ ትንኝ ናችሁ። ትንኝ በቃ እና እናንተን መከታተል ማንጻፈ ማን ሪፖርት አደረገ ምናምን ብዬ ስለ እናንተ ምንም ነገር አላደርግም። ተሳደቡ፣ ሪፖርት አድርጉ፣ የፈለጋችሁትን በሉኝ። እኔ ስቶፕ አታደርጉኝም፣ አታቁኝም። ቴንክ ዩ ሶ ማች ዩ ጊቭ ሚ አናዘር ፕሮጀክት ዩ ኖ ቱ 2023 ገብቷችኋል። ዩ ኔቨር ቢ ሳይለንት። ሌላ ዩቲዩብን ብታዘጉ ሌላ ዩቲዩብ ላይ እመጣለሁ እና ቴንክ ዩ ሶ ማች 2023 is a better year እና ምን ልላችሁ ፈልጌ ነው እኔን ስፖርት አድርጉኝም። ዩቲዩብ ቢዘጋም ቢወርድም ሌላ ቪዲዮ ይዤ እመጣለሁ። ሌላ ደግሞ ትላንትና የሰራሁትን ቪዲዮ ፕሊዝ ሼር ኢት። ዩቲዩብ 48 ሰዓት ሰጥቶኛል። አሁን ምናልባት 12 ሃወር ነው የቀረው፣ ግን ፕሊዝ ሼር ኢት እና ምን የማደርገውን ነገር አሁንም ይሄንን ሪፖርት እንደሚያዩና ሪፖርት እንደሚያደርጉ እርግጠኛ ነኝ። እኔ ዩዥዋሊ ምንድነው የምለው መሰላችሁ ለመወዳቸው ሰዎች ጊዜ አለኝ። ምንም ተአምር ቢመጣ ጊዜ አለኝ። ለምሳሌ ልንገራችሁ፣ ነገ ገና ነው አይደለ? ሁለት ፕሮግራም አለኝ ኦልሬዲ የሚሄድበት። ከሁለት ቀን በፊት ደግሞ ሰው ደውሎ ሌላ ሲጠይቀኝ በጣም ወደ ሰው እባክሽ ነይ ቤታችን ሲለኝ እመጣለሁ። ሁለት ፕሮግራም አለኝ፣ ግን ሶስተኛውን እመጣለሁ አልኳቸው። ከዛ በኋላ ኖ እንደዛ ተጨናንቅሽ እንድትመጪ አንፈልግም። እኛ ጋር ከመጣሽ ብዙ ረዥም ጊዜ እንድታሳልፊ ነው የምንፈልገው አሉኝ። እኔ ደግሞ እናንተ አክብራችሁ ስለጠራችሁ መምጣት ፈልጋለሁ የተወሰነችም ደቂቃ ብዬ እንትን አልኳቸው። ልላችሁ ፈልገን ቢዚ ነን፣ ሁላችንም ቢዚ ነን። ለምንወዳቸው ግን ዋጋ ለምንሰጣቸው ቫልዩ ለምናደርጋቸው ሰዎች ወይንም ለቫልዩ ለምንሰጠው ነገር ጊዜ አለን። አሁን ደግሞ ለሚጠልኙም ሰዎች ጊዜ አለኝ። አሁን ጊዜ አለኝ። በቀን አንዴ አይደለም ሁለቴ ሶስቴም ልመጣ እችላለሁ። እመጣለሁ፣ ቪዲዮ ሰራለሁ፣ አፕሎድ አድርጋለሁ። ቢዘጋ ደግሞ ሌላ ነገር እላለሁ እና ዩ ኔቨር ሻራፕ ማድረግ እኔን አትችሉም፣ አታስፈራሩኝም። ቤቲን ኦልሬዲ ትራውማታይዝድ አድርጓችኋል። እኔን ግን በጣም ኢምፓወር እያደረጋችሁኝ ነው የምትሄዱት። ለቤቲ መፍትሄ እስከሚገኝ ድረስ የህግ ከለላ ሴኩሪቲ እስከምታገኝ ድረስ እኔም እቀጥላለሁ መናገሬ። እኔንም ባስፈራራችሁኝ ቁጥር ዩቲዩብን ባወረዳችሁ ቁጥር እመጣለሁ። እንደገና ደግሞ ይሄ ሁሉ ነገር ደግሞ ሶልቭ ካደረገ ደግሞ በዩቲዩብ ቻናል የጀመርኩበትን አላማ እቀጥላለሁ። እንደገና ደግሞ በተለያዩ ሚዲያዎች ደግሞ ቀጥዬ እመጣለሁ። በዚህ አጋጣሚ ልነግራችሁ እንፈልገው ዩቲዩብ ብቻ ሳይሆን በሌላ ሚዲያም እመጣለሁ። ዌይት ፎር ሚ። እንግዲህ ለወዳጆቼም ለጠላቶቼም መልካም የገና በዓል ይሁንላችሁ። እመጣለሁ። ዛሬም ተመልሼ ልመጣ እችላለሁ፣ ነገም ተመልሼ ልመጣ እችላለሁ፣ በቀን ሁለቴም ልመጣ እችላለሁ። እኔን አታቆሙኝም፣ እንደ ቤቲ አታስፈራሩኝም። ይበቃችኋል። ስታፕ ኢት። ሰላም ሁኑልኝ። ላይክ፣ ሼር፣ ኮሜንት፣ ኦኬ፣ ሰብስክራይብ ደግሞ አትሳደቡ። እኔ እንግዲህ አሁን ዛሬ ፈጠን ብዬም ተናድጄም ከሆነ ከተሳደብኩኝ ይቅርታ። አመሰግናለሁኝ። መልካም ቀን ይሁንላችሁ።